ኪቦርድ ተጫዋቼ እዛ ሆኖ ባይኑ ፍዝዝ ብሎ እያየሽ ነው ወይ ልቀይረው? ሐናን የፍቅር ህይወትሽ ብዙ ግልጽ አይደለም። እናርደው። እጮኛ አለኝ። እኔ አይደለሁም የምለው። አሁን በኋላ ዘፈኑ ተበላሸ በቃ። ወይኔ መጨረሻ ላይ በጠየኩሽ ኖሮ። ምክንያቱም ኪቦርዲስቴ የኪነ ጥበብ ሰው ነው ወይንስ? አይ እዚህ ሙያ ውስጥ ያለ ሰው አይደለም። አዎ። በቅርቡ የመጋባት ሀሳብ አለሽ? ከእግዚአብሔር ጋር ሰው ያስባል፣ እግዚአብሔር ይፈጽማል። ስለዚህ በቅርቡ ሰርግን የመሰለ ነገር የለም። አዎ። በቅርቡ ልታገቢ ነው? አዎ። ማን ነው ማለት? አቶ ባል ማን ነው? ሰለሞን ይባላል። አቶ አርቲስት? አይ አርቶ አካባቢ የለም። ለምሳሌ እኔ ያገባሁት በቤተሰብ መጥቶልኝ ነው። ያንቺ እንዴት ነው? የኔም በቤተሰብ መጥቶልኝ። ይሄን ሚስጥር ያስወጣው አቶን ብዬ ነው። እኔ በቤተሰብ አይደለም፣ የሷ ግን በቤተሰብ አይገርም? በዚህ እድሜ በቤተሰብ አይገርምም? አይ በቤተሰብ ስለ እኔንም እሱንም የሚያውቅ ሰው ነበር እና እንደዚህ ተዋወቁ ነገር ተባለ። አላምንም ነበር በፊት እንደ አረብ ስማ ምናምን ትላለህና ግን ስትተዋወቅ አንዳንዴ የሚያስተዋውቅ ሰው ሁለታችሁንም ያውቃል፣ ባህሪህን ያውቃል፣ ማንነትን ያውቃልና ሲያስተዋውቅ የሚገርም አንድ አይነት የሆነ ነገር ታገኛለህ። ከዛ በዛው ይቀጥላል። ዋው! ሰለሞን እድለኛ ነው ወይስ አንቺ ነሽ እድለኛ? ሁለታችንም። መቼ ነው ሰርጉ? መስከረም ላይ። አሁን 20 ዓመት ሆነሽ። አዎ። ክሊፑ ላይ ለአንድ አፍቃሪሽ የዘፈንሽው ዘፈን ነው። ያ ዘፈን አንቺነትሽን የሚወክል ነው። ያ ስሜት ዘፈን ውስጥ የተንጸባረቁ ግጥሞች ሐናን ይወክላሉ። ያ በቻይንኛ አረኩት መሰለኝ ጥያቄውን። ለፍቅር ደርሰሻል ወይ? እሺ ግጥሙን የጻፈው ታድ ግርማ ይባላል። ወንድሜ ነው። ቪዲዮም ላይ ያለው ወንድሜ ነው። ኦ ሌላ ሰው ወድጄም ወንድምሽ ነው እንዴ ልጅ? አዎ በጣም ደስ ይላል። እሺ እና ማወቅ ጥሩ እና የግጥሙ አይዲያ ምንድነው? የሆነች አፍቃሪዋን የምትወድ ልጅ ኦኬ የሆነች ፍቅረኛ የነበራት ልጅ አንድ ልጅ ቆማ ውጪ ላይ ፍቅረኛዋን እየጠበቀችው ነውና ማታ ስለሆነ ጨረቃዋ ብርሃን ሰጣት። ብርሃኗን ሳትነፍቃት ልጁን እንድትጠብቃት ነው። እንደዛ ነው አይዲያው። ያ ነው መልእክቱ እንግዲህ። ስለዚህ ወንድሜ ገጠመው ጻፈው እንጂ እኔ የፍቅር ህይወት ውስጥ ኖሬ ወይ ደግሞ የተሰማኝን ነገር አይገልጸውም እያልሽ ነው? ኦ ስለዚህ ሰዎች የሚሏቸው ነገሮች ሁሉ ውሸት ናቸው፣ እዛ ጋር ስህተት ናቸው። አሁን አንዳንዶች ዘፋኞች የሚዘፍኗቸው ከግል ህይወታቸው ገጠመኝ ተነስተው ነው ብለው ያስባሉ። አዎ ብዙ ሰዎች እንደዛ ያስባሉ። አዎ አልክ አንቺም ያን ዘፈን ስትጽፍ ወይኔ እቺ ልጅ ፍቅር ጀመረች ያሉ ሰዎች አሉ። ለነሱ ምንድነው መልስሽ ነው? ያው ወደፊት ኦፍ ኮርስ እስኪ በኦፔራ ይከብዳል። በእናትሽ ወደፊት አዎ ወደፊት አይቀርም። ብዙ ጊዜ ትጨቀጨቃላችሁ። አሁንም የፍቅር ህይወታችሁ ላይ የስታተስ ለውጥ የለው ወይ? ጭቅጭቅ ነው ወይ? እርስ በርስ ተጋቡና ይውጣላችሁ። አይ አሁን ከባድ ነው። እኛ እንዳንገባም የመገባቱን አለፍ ነው። ወንድምና ነው። ስለዚህ ሚስትና ባል ከውጭ ነው ካሁን በኋላ። አይ ለውጥ አለ፣ በእርግጥ ለውጥ አለ። አንዳንድ አቅጣጫዎች ላይ አለ አይደል? ለውጥ አለ። ገሌ ማለት ያስፈልግም፣ ግን ለውጥ አለ። ቢፋ ለውጥማ ሀገሪቷም ላይ አለ። ለውጥማ በየቦታው አለ። አንዳንድ ሰዎች ታለው። ስለዚህ በቅርቡ ይፋ ይሆናል ብለን ለምሳሌ ሰው ሃሌሉያ ሃሌሉያ ላይ ነው ለውጥ ያለው። ሃሌሉያ እስኪ የሆነ ሰርፕራይዝ የሚያደርግ ነገር ንገሪኝና ባገጨ ልውደቅ። ያው ለውጥማ አለ። ምንድነው ለውጡ? እንግዲህ ኃይሉ እኮ አለው እኮ ቅድም። ይፋ ማውጣት እኔ አልሳኩም፣ ራሴን አላስፎገርኩም። ሃሌሉያ ራስሽን ተወጪ ነው እንግዲህ። በነገራችን ላይ እንደዚህ የህዝብ ስትሆኝ እያንዳንዱ እንቅስቃሴሽ በህዝብ አይን ውስጥ ነው።
ስታተስሽን ሁሉ በየቱ ጋር ደረሰ እንዴት ምናምን የሚባለው ነገር ሁሉ አለ እና ለዛ ነው ጥሩ ስታንስ ላይ ነው ያለችው። በቃ እግዚአብሔር እንግዲህ ያዝልቅላቸው። አንድ ጥሩ ልጅ አለ አብሯት። ኦ በጣም ደስ ይላል። ስለዚህ ይሄ ወይ ምን ተዓዘዝ ሁሉን በቀጣይነት እንግዲህ ዲባ እንዳለው የተለያዩ ሲንግሎችን እናወጣለን። አግብተሻል? አላገባም። በደስታ ዝም ብሎ የመታው ጀመርኩ። አንዱን አደናበርሽ። እንደዚህ አይነት ውበት ይዞ አለማግባት አይከብድም? ምክንያቱም እኔ በዚህ ፊት ስላገባው ያው ቀስ ብሎ ይደርሳል ሰይፉዬ። ከዚህ በላይ አዎ መጀመሪያ መስራት ፈልጋለሁ። እንደ ሙዚቃው እኔ በምሳሌ ልታገቢ ነው። ሙዚቃው ካለቀ በኋላ መንፈሱ ውስጥ ልትገቢ መንፈሳዊ አሁን መሀል ላይ እኮ አንድ ነገር ይኖራል ብዬ አስባለሁ እና ብዙዎች ይወዱሻል። እግዚአብሔር ይመስገን። ከምንም ነገር በላይ የሰው መውደድ ይስጥህ። ወደዚህ ቃለ ምልልስ እንደውም እንድትመጪ ያደረገን የተመልካቾች ጥያቄ ነው። ሰላም 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 እንዲህ ያለ ነገር ምንድን ነው? እኔ ደግሞ ካገባው በኋላ ማየት ትቻል እንጂ ሰላም ነው እንዲህ ምንድን ነው እንዲህ እስኪ ተብሎ ሳይ ለካ እውነታቸውን ነው። እንዲህ ነገር አለ በየቦታው? ይኖራል። ታዲያ ራስሽን ለፍቅር ግንኙነት አላዘጋጀሽም? ትንሽ ልቆይና አማክርሃለሁ። የስ አመሰግናለሁ። እንደ ገባኝ ምክንያቱም 9ኛው ሺህ ላይ በመስራቴ ቲናን ማገኘው አይነት ስሜት አለው። እውነት ውሸት? ምክንያቱም ብዙዎች ይጠይቁኛል ተከታታይ ድራማው ላይ ካለችው ቲና ጋር በፎቶ እንደውም አብራችሁ እንደዚህ አይነት አስተያየት መቼም የፍቅር አይደለም እያልከኝ አይደለም። በጣም ተመስጠህባታል። አውጣው አፍርጣው ነው የምትለኝ? ከሷ ጋር አውጣው እስኪ ምን አለ እንዴ? አሬ ፍረጥ። ምን መሰለህ ያው የሰው ልጅ ሰው ሆኖ መቼም በተለያየ መንገድ ይገናኛል። እና ይለያያል። ተው መለያየቱ ነው ምን አመጣው እዚህ? ተገናኝተናል ነው የምትለው? እውነት ነው የምሰማው? ያው እንዳልኩ ነው ሰው በትምህርት ኧረ ተው ነው አይደለም? ኧረ ተው ልል ነው እሺ ልል ነው እንዳልኩ ያው አንዳንዶች አሁን ዝም ብዬ ያሰብኩኝ ምንድነው አንዴ ግልጽ አይደል እንዴ ምን ይጠየቃል ሊሉም ይችላል እኮ ልናገር እኮ ነው እድሉን ከሰጠኝ ማለት ነው። እድሉን ከሰጠኝ አመሰግናለሁ። በስራም ይገናኛል፣ በትምህርትም ይገናኛል፣ ለቅሶ ቤት አለ። ያው እኔና እሷም እንደ ሁሉም ሰው እንደ ማንኛውም ስራ ላይ ገጸ ባህሪው ላይ ብቻ አይደለም እዚህ ራሱ አቡ የመጣ ነው ይመስለኝ። አቡ ኧረ አይመጣም ነው አይደለም? እሷ አይደለም ነው የምትለው። እኔ ደግሞ አንቺ ካልሽ አይደለም እኔ ወዳታለሁ እሷ አትወደኝም ነው። እንደሱ አዋልኩ እንዴ? አዋልኩ እኮ ቁረጥ